እንደምሰንብታቸዋል ዳግማ ይባላለው ከጅረት አፕሊኬሽን ወይም ከአፕሳይድ ቴክኖሎጂስ ማለት ነው። በአሁኑ ሰዓት በአፕሳይድ ቴክኖሎጂ ዲቨሎፕ የተደረገውን የጅረት አፕሊኬሽን እንዴት እንደሚሰራ አቀርብላችኋለሁ። ፕሬዘንቴሽኑ እንግዲህ የያዘው አጀንዳዎች የመጀመሪያው ኢንትሮዳክሽን አለው። የጅረት አፕሊኬሽን ምን ኪ ፊቸሮች አሉት፣ ሶስተኛው ደግሞ አድሚኒስትሬተር ፊቸሮች ማለትም ትምህርት ቤቶችና መምህራን ምን አድሚን ማድረጊያ ፊቸሮች አሉት። በቀጣይ በአራተኛ ደረጃ ደግሞ ሬቨኑ ሼሪንግ እና ሪዋርድ ሲስተም ስላለው ከዚህ አፕሊኬሽን እንዴት ነው ሬቨኑ ሼር ማናረገውና ሪዋርዶች ውስጥ ምን ይመስላሉ የሚለውን ካየን በኋላ ኮንክሉዥን ይኖርናል ማለት ነው። በቅድሚያ የጽሁፍ ፈተና መንጃ ፍቃድ የጽሁፍ ፈተና እና ትምህርት ምን ቻሌንጆች አሉ የሚለውን ብናነሳ በቅድሚያ እንግዲህ የጽሁፍ ፈተና ወይም ደግሞ የቲዮሪ ትምህርቱ በጣም አስፈላጊና ወሳኝ መሆኑ ይታወቃል። ስለ መኪና ቴክኒካል ፓርቶች፣ ስለ ስነ ምግባር ደግሞ በስፋት በደንብ አንጾ የሚያወጡ ትምህርቶች እና ከመንገድ ስርዓትን፣ ህግን፣ የትራፊክ ህግን፣ ምልክቶችን፣ መብራቶችን፣ ሌሎችንም አጠቃላይ በቲዮሪ ትምህርቶች ላይ ነው ያሉት። ለምሳሌ ፕራክቲካል የመኪና መንዳት ፕራክቲካል ብንለማመድም ነገር ግን መኪናዋ ውስጥ ያሉትን እያንዳንዱን የሞተርና ሌሎችን እቃ በቲዮሪ ትምህርቶች ላይ ነው የምናገኘው። ስለዚህ የቲዮሪ ትምህርቱ በጣም አስፈላጊ ነው። ስለዚህም በመንገድ ትራንስፖርት ፈተና ላይ ስንሄድ ቃሊቲ ማለት ነው ለፈተና ስንሄድ በጣም ኢምፖርታንት ነው የድራይቪንግ ላይሰንስ የሪትን ኤግዛሙ ማለት ነው። የጽሁፍ ፈተናው በጣም ኢምፖርታንት ነው። ስለዚህ አስተማሪዎችና ትምህርት ቤቶችም እንዲሁ ለዚህ ፐርፎርማንሳቸው የሚታይበት በጽሁፍ ፈተና ማሳለፍ መቻላቸው ነው አንዱ ማለት ነው። ቶሎ ተማሪዎች የሚወርቁባቸው ከሆነ እንዲሁም ላይሰንሳቸውን እስከ ማስነጠቅ ድረስ ይደርሳል። ትምህርት ቤቱም ያለው ብቃት አጠያቂ ነው የሚሆነው ማለት ነው። ስለዚህ የጽሁፍ ፈተናን ማሳለፍ ትልቅ ቻሌንጅ ነው ለአስተማሪዎችና ለትምህርት ቤቱ አብሶ ፐርፎርማንሱን በደንብ ለክቶ ተማሪዎችን ልከው እንዲያልፉ ማድረግ አለባቸው ማለት ነው። ስለዚህ ሌላው ደግሞ በተማሪዎች ሳይድ ደግሞ ያለው ቻሌንጅ ምንድነው? ይሄ ትራዲሽናል የሆነው የትምህርት ማስተማር ሂደቱ አሁን ላይ ያለው ማለት ነው። ቮሊዩም ኦፍ ቡኩ መጽሐፉ አንደኛ ትልቅ ነው። ሁሉንም አንብቦ ለመጨረስ የ3 ሳምንት ትምህርት ነው የሚፈቀደው። በ3 ሳምንት ውስጥ አንብቦ ለመጨረስ ትንሽ ሰፋ ያለ ነው። ጥያቄዎቹንም ፕራክቲስ ለማድረግ እንዲሁም እዛ ወረቀት ላይ ስለሆነ በጣም ኢዚ አይደለም እና ፕራክቲስ የማድረግ እጥረት ይታያል። ሌላው ደግሞ ታይም ኮንስትሬንት ነው። ብዙ የመንጃ ፍቃድ ፈተና ላይ የሚመጡ ሰዎች ትላልቅ ሰዎች በእድሜም በተለያየ ስራ ላይ የተጠመዱ ልጆች፣ ትዳር ወይም ደግሞ ብዙ የታይም ኮንስትሬንት ያለባቸው ሰዎች ይበዛሉ። ስለዚህ አጭር ሰዓት ነው የሚኖረው ማለት ነው። ሌላው ደግሞ ቻሌንጅ ምንድነው? አቴንሽን ኦፍ ስፓን ነው። ያ ማለት ምን ማለት ነው? በዚህ ዘመን እንግዲህ ሶሻል ሚዲያውም የተለያዩ ነገሮች ይሄ ዘመን ራሱ ቻሌንጅ የሚያደርገን ነገር አቴንሽን ስፓናችን አንሷል። እንደምታዩት አሁን አንዳንድ ሶሻል ሚዲያዎች ራሱ አጫጭር ቪዲዮዎች ናቸው ቶሎ የሚመጡት። ስለዚህ በጣም የኢንፎርሜሽን ብዛት ስላለ አቴንሽን ለማድረግና አንብቦ ተምሮ እንደዚህ ቁም ነገር ሰፊ ነገሮችን በደንብ ለመማር ቻሌንጅ ያደርገናል ማለት ነው። ስለዚህ እነዚህን ቻሌንጆች በሙሉ ተወጥተን ነው መማር ያለብን ማለት ነው። ስለዚህ ትራዲሽናል ዌው ቻሌንጅ አለ፣ እዚህ ጋር ያልቀረፈው ጋፕ አለ አሁን ላይ ያለው የተምሮ ማስተማር ስርዓት ማለት ነው። ሌላው ዘ ኮንትሪቢዩሽን ኦፍ ኮምፒተንት ድራይቨርስ ቱ ሮድ ሴፍቲ ሲል በዚህ በትራዲሽናል ስርዓቱ ወይም ደግሞ አሁን ላይ ስናይ የሮድ ሴፍቲው ላይ ኢትዮጵያ ውስጥ እንደምናውቀው ትንሽ ችግር አለ። ማለትም እንደውም በጤና በበሽታ ታሞ ከሚሞተው በላይ ያነዳድ ስርዓታችን ትንሽ ያፈነገጠ ነው ይታያል። ሌላው ደግሞ ብዙ አደጋዎች ደግሞ እናያለን በከተማችን ላይ። ስለዚህ ያን ያመጣው ምንድነው? ብቁ የሆነ የአሽከርካሪ መፍጠር ላይ ትንሽ ጋፖች አሉ። ስለዚህ ድራይቨርስ who are responsible for their own and other life and properties ነው የሚለው። ስለዚህ ይሄ አፕሊኬሽን እንግዲህ ያስፈለገው ወይም ደግሞ የትራዲሽናል ዌው ብቁ የሆኑ አሽከርካሪዎችን ለማፍራት በሚሄድበት አካሄድ አሁን ላይ ያለው የዘመኑ ቻሌንጅ ደግሞ ዘመኑን ያልዋጀ ስለሆነ አሁን ብቁ የሆኑ
ኃላፊነት የሚሰማቸው ለራሳቸውም ለሰዎችም ህይወትና ንብረት ላይ ኃላፊነት መውሰድ የሚችሉ አሽከርካሪዎችን ለማፍራት ነው እንግዲህ የጅረት አፕሊኬሽንን መስራት ያስፈልገው ማለት ነው። የጅረት አፕሊኬሽን በቴሌግራም ቦት ላይ የሚከፈት እዛው ላይ ሆናችሁ ሶሻል ሚዲያችሁን እየተጠቀማችሁ ወይም ቴክስቲንግ ብዙ ጊዜ እኛ ሀገር ላይ እንግዲህ ብዙ ሰው የቴሌግራም ተጠቃሚ ነው። ስለዚህ እሱን እየተጠቀመ ያንም የጥያቄና መልስ አፕሊኬሽኑንም መጠቀም የሚቻልበት አፕሊኬሽን ነው ማለት ነው። ስለዚህ ጅረት እንደ ሞቶ ይዞ የሚነሳው ምንድነው አዲስ የድራይቪንግ ላይሰንስ ወይም ደግሞ የመንጃ ፍቃድ ትምህርት ሶሉሽን ነው ወይም ደግሞ መፍትሄ ሆኖ ነው የመጣው ማለት ነው። ስለዚህ ጅረት ምንድነው ብለን ስንነሳ የመንጃ ፍቃድ ትምህርትን የጽሁፍ ፈተናን ፕራክቲስ ማድረጊያ አፕሊኬሽን ነው። በኢትዮጵያ የትምህርት ሲስተም በኢትዮጵያ የመኪና ወይም ደግሞ የመንገድ ስርዓት ውስጥ የተቃኙ ትምህርቶችን ከዛው ከትምህርት ስርዓት ውስጥ ከቃሊቲ ትክክለኛ ፈተናዎች የተዘጋጁ የተውጣጡ ከ1000 በላይ ጥያቄዎችን ወጥቶ የተሰራ አፕሊኬሽን ነው ማለት ነው ጅረት። ሌላው ዩኒክ የሆነ ዲጂታል ቱል ነው። ከዚህ በፊት በአይነቱ ለየት የሚል ቱል ነው። ከዚህ በፊት ከተሰሩት በአይነቱ ለየት የሚያደርጉት ብዙ ፊቸሮች አሉት ማለት ነው። ኳሊቲ ያነት ያላቸውን ጥያቄዎችን የያዘ ተማሪዎችንም ደግሞ ለጽሁፍ ፈተና ብቁ አድርጎ ሊያዘጋጃቸው የሚችል አፕሊኬሽን ነው። እዚህ ጅረት አፕሊኬሽን ላይ በደንብ ፐርፎርማንሱን አይቶ ጽሁፍ ፈተና ሰርቶ የሚሄድ ሰው የማለፍ ፕሮባቢሊቲው ከ90% በላይ ነው የሚሆነው ማለት ነው። ያ ማለት ይሄን አፕሊኬሽን መጠቀሙ የማለፍ ፕሮባቢሊቲውን ከፍ እንዲያደርገው ተብሎ የተሰራ የተዘጋጀ በደንብ ተለፍቶበት የተዘጋጀ ምርጥ አፕሊኬሽን ነው። ለመጠቀም ደግሞ በጣም ቀላል ነው። ቀላልና ሁሉም ሰው ሊያገኘው በሚችል መልኩ ቴሌግራም ቦት ላይ መጫን ሳያስፈልግ ፕሌይ ስቶር ላይ አፕ ስቶር ላይ ገብቶ ሞባይሉ ላይ ስፔስ ሳይዝበት በቀላሉ ብራውዘርና ቴሌግራም ያለው ቀጥታ ከፍቶ ሊያዩ የሚችለው አፕሊኬሽን ነው ማለት ነው። እንግዲህ ኪ ፊቸሮች ላይ ስንመጣ የጅረት አፕሊኬሽን ዋና ፊቸሮቹ ምንድናቸው ስንል የመጀመሪያ ኮምፕሬሄንሲቭ የሆነ ሮድ ማፕ አለው። ያ ማለት ምንድነው ሁሉን አካታች የሆነ በ3 ሴክሽኖች የተከፈለ ያ ማለት የአሽከርካሪዎች ስነ ምግባር፣ የተሽከርካሪ ቴክኒክ ክፍል እና የማሽከርከር ህግና ስርዓት ላይ እነዚህን ሶስቱንም ትልቅ ሴክሽኖች ሁሉንም የያዘና 400 ደግሞ በዩኒት በ40 ዩኒቶች ተከፋፍሎ የተዘጋጀ ስትራክቸሩን ጠብቆ የተዘጋጀ አፕሊኬሽን ነው ማለት ነው። ስለዚህ ሁሉም ሰው መጠቀም በሚችል መልኩ አክሰሰብል ሆኖ የተሰራ ግዴታ ትምህርት ቤታችሁ ሆናችሁ ሳይሆን የትም ቦታ ሆናችሁ ራሳችሁን የትም በምንም ሰዓት የትም ቦታ ሆናችሁ ራሳችሁን ብቁ ልታደርጉበት ልታስተምሩበት የምትችሉበት አፕሊኬሽን ነው። ታክሲ ላይ ሆናችሁ እየሄዳችሁ ሊሆን ይችላል፣ ወይም መንገድ ላይ ልትሆኑ ትችላላችሁ፣ ወይም የቤታችሁ ሆናችሁ አርፋችሁ እረፍት ያገኛችሁበት ሰዓት ላይ ሊሆን ይችላል። እንዲሁም ደግሞ የሻይ ሰዓት ብሬክ ላይ ልትሆኑ ትችላላችሁ። በዚህ ሰዓት ላይ በማንኛውም ሰዓት ከፍታችሁ እውቀትንም እየተዝናናችሁ ወይም ደግሞ እንደ ጌሚፋይድ የሆነ ስለሆነ እውቀት ሊሰጣችሁ የሚችል አፕሊኬሽን ነው። ሌላው ጥያቄዎቹ ኳሊቲ ያላቸው ጥያቄዎች ናቸው። በውስጡም ደግሞ በቂ የሆነ ማብራሪያ ወይም ኤክስፕላኔሽን ያለው አፕሊኬሽን ነው። ኢሜጆችም አሉት። ምስሎችን እያያችሁ ገላጭ ሆኑ ሁሉም ላይ 400 ጥያቄዎችም ላይ አስፈላጊ የሆነበት ቦታ ላይ ገላጭ ሆኑ ኢሜጆች ስላሉት እሱን እያያችሁ አብሶ እነዚህ የሞተር ፓርቶቹ ኢንጂኖቹ ውስጥ ከፍተን ልናያቸው የምንችለው የመኪናውን ፓርት እዚህ በኢሜጅ እያየን በደንብ እውቀታችን የምናዳብርበት ነው ማለት ነው። ከ400 ውጪ ደግሞ ራንደም የሆኑ ከ1300 በላይ ፕራክቲስ ልናደርግባቸው የምንችላቸው ጥያቄዎች በውስጡ ይዟል ማለት ነው። ሌላው ስለ ሰብስክሪፕሽኑ ስናነሳ አንድ ጊዜ ሶፍትዌሩን ሰብስክራይብ ካደረግን ሜንቴናንስ የሚባል ኮስት የለብንም። ሜንቴን ይደረጋል። በጣም ዘመናዊ የሆነ ፕሮግሬሲቭ ዌብ አፕ በሚባል በዘመኑ ምርጥ ቴክኖሎጂ የተዘጋጀ ስለሆነ ለትምህርት ቤቶችም ይሁን ለተማሪዎች ሜንቴናንስ ኮስት የለባቸው ማለት ነው። ሬዲሊ ክላውድ ላይ ያለ ሲስተም ነው። ሁሉ ጊዜ አፕ ነው። ችግርም ካለ ሜንቴን ይደረጋል እንጂ አሁን ያለው ትራዲሽናል አፕሊኬሽን በሲዲ መቶ የሚጫን ስለሆነ አብሶ የትምህርት ቤቶቹ ቢበላሽ ወይ ኔትወርክ ቢቋረጥ ሰው መቶ ሜንቴን እስካላደረገው ድረስ አይሰራም ማለት ነው።
እቃው ላይ ነው የሚጫነው ወይም ኮምፒውተሩ ላይ ነው። ይሄ ግን ክላውድ ላይ ተጭኖ በማንኛውም ብራውዘር የሚከፈት አፕሊኬሽን ስለሆነ እንዲሁም ቴሌግራም ላይ የሚከፈት ዌብ አፕሊኬሽን ስለሆነ አንድ ቦታ አፕዴት ሲደረግ ሁሉም ቦታ በደንብ አፕዴት ይሆናል ማለት ነው። ተጨማሪ ደግሞ አፕዴቶች ፊቸሮች ሲኖሩና ትምህርቱ ጥያቄው የሚቀየር ከሆነ ደግሞ ስንቀይረው ሁሉም ቦታ ይቀየራል ማለት ነው። እንደምታውቁት አሁን የኤሌክትሪክ መኪና ሌሎችም እየመጡ ነው። ስለዚህ እነሱ የጨመሩ እውቀቶች ወይ ደግሞ አዳዲስ ፊቸሮች ሊጨምር ይችላል ወደፊት ቨርዥኑ ባደገ ቁጥር። የዛን ጊዜ አጫጭር ቪዲዮዎችን ሊይዝ ይችላል ወይም ደግሞ ተጨማሪ ፊቸሮች ይዞ ሲመጣ እነዛንም ይካተትበታል። ለጽሁፍ ፈተና ተፈታኝ ብቻ ሳይሆን አሽከርካሪዎች ኦልሬዲ እያሽከረከሩ ያሉ ራሱ ገብተው እያዝናናቸው ሊያስተምራቸው የሚችል እንደ ጨዋታ እያደርገው ገብተው ሊያዩት አዳዲስ መረጃ ሊቀስሙበት የሚችለው አፕ እየሆነ እያደገ ስለሚመጣ ማለት ነው። ስለዚህ ሮያሊቲ ፍሪ ነው። አንዴ ከከፈታችሁ ለወደፊት ያሉ አፕዴቶችና ሁሉንም ፊቸር ማግኘት ትችላላችሁ ማለት ነው። ለትምህርት ቤቶች ደግሞ ኤክስትራ ሌላ ኮምፒውተር መግዛት ሳይጠበቅባቸው የኔትወርክና የኢንተርኔት ኢንፍራስትራክቸር መዘርጋት ሳይጠበቅባቸው በራሱ በተማሪው ሞባይል ላይ ሆኖ አፕሊኬሽኑ አክሰስ ማድረግ ይችላሉ ማለት ነው። ራሳቸውም የሚጠቀሙበት የአድሚን የትምህርት ቤቶችን የአስተማሪዎችም ደግሞ ራሳቸው ስልካቸው ላይ ሆነው ግዴታ ኮምፒውተር ላይ ሳይሄዱ ባያሉበት ኦን ዘ ሙቭ ሆኖ ማለት ነው። ታክሲ ውስጥም መንገድ ላይም ሊሆኑ ይችላሉ፣ ቤታቸውም ሊሆኑ ይችላሉ። የተማሪዎቻቸውን ውጤት እየተቆጣጠሩ ፐርፎርማንስ እያዩ መጠቀም እንዲችሉ ተደርጎ የተዘጋጀ ነው። ሌላው ዩኒክ የሚያደርገው ትልቁ ፊቸር ምንድን ነው ስንል ስታቲስቲክስ እና ፕራክቲካል የሆነ የስታቲስቲክስ አለው ወይም ደግሞ ስኪል ጋፕን አናላይዝ አድርጎ መስራት የሚችል አፕሊኬሽን ነው። እያንዳንዱ ቻፕተር ላይ ወይም ደግሞ ሴክሽኖቹ ላይ ከመቶኛ ስንት እንዳመጣን ከሴክሽኖቹ ውስጥ ደግሞ ያሉት ዩኒቶች ውስጥ እያንዳንዱ ዩኒቶች ላይ ከመቶ ስንት እንዳለ ስኪላችንን አይተን ምናልባት ደግሞ ደከም ያለበት ቦታ ላይ ደግሞ ያንን እንድናሻሽል የሚረዳን አፕሊኬሽን ነው ማለት ነው። እዚህ ጋር እንደምትመለከቱት ኦቨርኦል ከሁሉም 88% አምጥቷል። ነገር ግን ገብታችሁ ለምሳሌ የስነ ባህሪን ወይ ደግሞ ቴክኒክን ስታዩት ደግሞ ከመቶኛ ስንት እንዳመጣ ማየት ትችላላችሁ ማለት ነው። እዚህ ጋር እስቲ ፕራክቲካሊ ያለውን አፕሊኬሽን ከፍተን እንመልከት። መጀመሪያ ያልኳችሁ በሶስት ሴክሽኖች ተከፍሏል እንዳልኳችሁ። እዚህ ጋር የማሽከርከር ስነ ባህሪ የመጀመሪያው ኮርስ ሮድ ማፕ ማለት ነው። ይሄ ጅረትም የተሰኘው ልክ እንደዚሁ አፈሳሰሱ እንደ ጅረት በመሆኑ ነው። እየወረዳችሁ እውቀትን ነው የምታገኙበት ማለት ነው። የመጀመሪያው የማሽከርከር ስነ ባህሪ ነው። የስነ ባህሪ ላይ ከአንድ ጀምሮ 2 እያላችሁ እየተማራችሁ ትሄዳላችሁ ማለት ነው። ይህም ስከፍቱት ውስጡ እስከ 10 ጥያቄ እስከ 12 ጥያቄ 5 ጥያቄ ሁሉም በየተመደበበት ሁሉ ውስጡ ጥያቄዎች አሉት ማለት ነው። ከፍታችሁ ሰሩት አረንጓዴ ይሆናል። እየሰራችሁ ትወርዳላችሁ ማለት ነው። የመጀመሪያው የማሽከርከር ስነ ባህሪ፣ ሁለተኛው የተሽከርካሪ ቴክኒክ፣ ሶስተኛው ደግሞ የማሽከርከር ህግና ስርዓት አለ። ያው ከለር ኮድ እንደተደረገው ይሄ በሰማያዊ ኮድ ሆኗል፣ ይሄ በአረንጓዴ ኮድ ሆኗል። የመጀመሪያው ደግሞ እንደዚሁ ቀይ ሆኗል ማለት ነው። ስለዚህ ሶስቱ ሴክሽኖች አሉ። እዛ ውስጥ ደግሞ ስትገቡ ጥያቄዎችን ታገኛላችሁ ማለት ነው። ስታቲስቲክስ ላይ ደግሞ ስትመጡ እዚህ ስታቲስቲክስ ውስጥ ከኦቨርኦል ይላል የሁሉም ስኮር 87.6% አለ። ነገር ግን እያንዳንዱ ሴክሽን ቅድም ያሳያችሁ በቀይ በአረንጓዴ በሰማያዊ የተከፈሉት ያልኳችሁ እነዚህ የስነ ባህሪ የቴክኒክና የማሽከርከር ህግና ስርዓት ላይ አሁን 87 በመጣም ስነ ባህሪ 88 ነው ያመጣው፣ ቴክኒክ 90 ነው ያመጣው፣ የማሽከርከር ህግና ስርዓት ግን 86 ነው። ስለዚህ የቱ ጋ ነው ጋፕ ያለው የቱ ጋ ነው የደከምኩት የሚለውን ከአጠቃላይ ውስጥ የትኛው ሴክሽን ነው የሚለውን ማየት ይቻላል። እንደገና ደግሞ ለምሳሌ ከሁሉም ዝቅ ያለ ነው ስከፍተው ይሄ የማሽከርከርና ስርዓት ውስጥ ደግሞ ድጋሚ ከ27 ጀምሮ እስከ 37 ያሉ ዩኒቶች ውስጥ ያለውን የቱን ከመቶ ስንት ሰራው የሚለውን ማየት አሁን ይሄ 7 ጥያቄዎች ውስጥ 100% አምጥቻለሁ ማለት 7ቱንም መልሼዋለሁ ማለት ነው። እየወረድን ስንሄድ ደግሞ እዚህ ጋር 75% ነው የሰራው። ስለዚህ ይሄን ከፍቼው ምን ማድረግ እችላለሁ? ማሻሻል እችላለሁ። ወደ 100 እንዲጠጋ ማድረግ እችላለሁ። አቴምፕት ያደረኩት ስንት ነው? አንድ ጊዜ ብቻ ነው አቴምፕት ያደረኩት። 2 3 ያለኝን አቴምፕት ማየት እችላለሁ። የተሳሳትኩትን ጥያቄም እዚህ ጋር ገብቼ የቱን የተሳሳትኩት የሚለውን ማየት እችላለሁ። እንግዲህ የተሳሳትኩት ጥያቄ የሚለውን ሌላ ቦታም እዚህ ቴስትስ ላይ ገብተን እዚህ ጋር ሚስድ ኩዌሽን ላይ ማየት እንችላለን። እዚህ ጋር ደግሞ ስታቲስቲክስ ዋይዝ ገብተን የተሳሳትነውና ትክክል የሆነውን የደከምንበትን እያየን እያሻሻልን መሄድ እንችላለን ማለት። አሁን ይሄ 3 ጊዜ አቴምፕት የተደረገ ጥያቄ ነው። የመጀመሪያው 100%፣
ሁለተኛው ላይ 91 ከዛ 75 እያለ እስከ አምስተኛው አቴምፕትም ያሄዳል ማለት ነው። አያችሁት 83.5። ስለዚህ እድገታችሁ መሻሻላችሁ ያያችሁ ትሄዳላችሁ። እንደዚሁም ደግሞ እያንዳንዱ አቴምፕት ላይ የትኛውን ትክክል የትኛውን ኤክስ እንደሆናችሁ ደግሞ እንደዚህ ነጥብ አድርጎ ያሳያቸዋል ማለት ነው። ይሄ ማለት ነው አሁን ይሄ አራት የሞከሩ አራቱ ላይ ራይት ነበር። ይሄ ደግሞ አንደኛው፣ ሁለተኛው፣ ሶስተኛው ሙከራ ላይ ምን ሆኗል? ሁለተኛው ሙከራ ማለት አንደኛው ሙከራ ነው። ሁለተኛው ሙከራ ላይ ኤክስ አድርጌ ሆነኝ ነበር። ስለዚህ ትክክለኛው ይሄ ነበር። የመረጥከው ግን እዚህ ጋር ማውዝ ኦቨር ሳደርግበት ያሳይ ወደፊት ብቻ መሄድ ብዬው ነበር። ስለዚህ ትክክል ያልሆንኩትን ያሳየኛል፣ መልሴንም ያሳየኛል ማለት ነው። ስለዚህ ከዚህ አንጻር አፕሊኬሽኑ በጣም ስኬላችንን የት ጋር ጋፕ እንዳለ እያየን እንድንገለገል ይረዳናል ማለት ነው። ሌላ ራንደም ኩዌስችን ያልኳችሁ ከ1300 በላይ ጥያቄ ያለው የራንደም ኩዌስችን ስትነኩ እንግዲህ ከ1300 በላይ ስለሆነ በአንድ ጊዜ ስንት መስራት ትችላላችሁ? 10 ይሻላል ወይስ 20? ከፈለጋችሁ እዚህ ጋር ፕላስ እየተጫናችሁ 5 እየጨመራችሁ መሄድ ትችላላችሁ። 5 ጥያቄ እስከ 50 ድረስ መስራት ትችላላችሁ። ስታርት ኩዌስችን ስለው አንዴ 50 ጥያቄዎች ይከፍትልኛል። እዚሁ እየሰራችሁ መሄድ ትችላላችሁ ማለት ነው። ትክክል ስትሆኑ ኤክስፕላኔሽኑን ታያላችሁ፣ ኔክስት ትሉታላችሁ። ለምሳሌ እዚህ ጋር ብሳሳት ቀይ ያደርግልኛል የተሳሳትኩትን፣ ከዛ ትክክለኛውን መልስ እዚህ ጋር ይጽፍልኛል ማለት ነው። ጥሩ። በቀጣይ የምናየው ደግሞ ምንድነው? ሚስድ ኩዌስችንስ ነው። ቅድም ያልኳችሁ ነው። የተሳሳትኳቸውን ጥያቄዎች ምን ማድረግ ይችላለሁ? ለይቶ አንድ ቦታ ላይ ኮሌክት አድርጎ ይይዝልኛል። ቅድም እንዳልኳችሁ ማለት ነው። እዚህ ውስጥ ቴስትስ ላይ ትገባላችሁ። እዛ ውስጥ ሚስድ ኩዌስችን የሚላለ እሱን ስነኩት እንግዲህ ብዙ ጥያቄዎች ስንሳሳት እንችላለን። 10 20 20 አድርገን ውስጥ ባሉት ልክ መድበን መልሰን የተሳሳትናቸውን ብቻ ምን ማድረግ እንችላለን? እነሱን ፕራክቲስ ማድረግ እንችላለን። ደጋግመን እየሰራን ራሳችንን ብቁ እንድናደርግ የሚረዳን ፊቸር አለው። በመቀጠል ጌሚፋይድ የሆነና ኢዚ የሆነ ኤክስፒሪየንስ ነው ያለው። ስለዚህ አፈሳሰስ ያለው ፍሎ ባለው መልኩ ከስነ ምግባር፣ ሳይኮሎጂ፣ የመንገድ ህግ፣ ቴክኒክ እነዚህን እያለ እስከ ትራፊክ ሳይን ድረስ በጌሚፋይድ በሆነው መልኩ የሚያስተምር አፕሊኬሽን ነው ማለት ነው። ይሄ ምን ይፈጥርልናል ማለት ነው? ምንም ሳንሰለች በዛም ብዙ ጥያቄዎችን እንድንሰራ ይረዳናል ማለት ነው። ወረቀት ላይ ያለው አሁን ለምሳሌ አስተማሪ ሲያርም እኛም ስንሰራ ያው የተወሰነ አሁን በቴክኖሎጂ ብዙዎቻችን ስለሄድን ያው ወረቀት ላይ ያለ ነገር እየቀረ ነው። ምንድነው የማተሚያ ወረቀት ኤክስፔንስ እነዚህን ሁሉ ይቀንስልናል ማለት ነው። እንዲሁም ደግሞ ስንሰራም ሞር ኢዚ ነው። እዛው ውጤታችን ወዲያውኑ ማየት እንችላለን። ተነበሉኛል አልተነበሉኝም አንልም። እዛው እያነበብን እዛው እየሰራን የፈለግነው ጥያቄ ያህል ራንደም ሆኖ ይሰራል። አሁን ትምህርት ቤት ብንፈተን 10 ጥያቄ 15 ጥያቄ ሊሆን ይችላል። እዚህ ጋር ግን አቅማችን በቻለው መልኩ አቅማችን ካለ 100ም 200ም ልንሰራ እንችላለን ባንዴ ማለት ነው። ካለበዛም ደግሞ 10 10 50 እያደረገንም በራሳችን ፔስ መራመድ እንችላለን ማለት ነው። ሌላው ለመንጃ ፍቃድ ትምህርት ቤቶችና ለአስተማሪዎች የተዘጋጀ የአድሚኒስትሬተር ፓናሉን እንመለከታለን ማለት ነው። ይሄ እንግዲህ አስተማሪዎችና ትምህርት ቤቶች ምን እንዲያደርጉ ይረዳቸዋል ማለት ነው። ተማሪዎቻቸውን እንዲከታተሉ ይረዳቸዋል። ጥያቄዎቹን ራሳቸው ማውጣት እንዲችሉ፣ አንዳንድ ጊዜ ፕሮሞሽናል ካለ ለተማሪዎቻቸው ቅናሽ እንዲሰሩላቸው ይረዳቸዋል ማለት ነው። ስለዚህ በቅድሚያ የጅረት አፕሊኬሽን የሚረዳው ምንድነው? የስቱደንት ፐርፎርማንስ ሞኒተሪንግ ሲስተም አለው። ቅድም እንዳልኳችሁ ሁሉም ተማሪዎች ምን ያህል ፐርፎርም አድርገዋል በእያንዳንዱ በየሴክሽኑ ደካማ ጎናቸውንም እያዩ ራሱ ሞባይል ላይ አስተማሪው ምን ማድረግ ይችላል? አይቶ እዚህ ጋር ጋፕ አለው ብሎ እያንዳንዱን ተማሪ እየተቆጣጠረ ምን ማድረግ ይችላል? ማስተማር ይችላል ማለት ነው። አሁን በበፊቱ አካሄድ አጠቃላይ ውጤቱን ነው ከመቶ ማየት የሚችለው 70 መጣ 80 መጣ ብሎ ነው የሚያየው። አሁን ግን 70 ሲመጣ 30 ጋፑ ኬት ነው የመጣው? በትክክል የሰራው ጥሩ የሰራው የቱ ጋር ነው እያለ ያለይቶት ተማሪውን ብቁ እንዲያደርግ ፐርፎርማንስ ሞኒተር የሚያደርግበት ሲስተም አለው ማለት ነው። ሲስተሙን እዚህ ጋር ላሳያችሁ ፕራክቲካሊ ማየቱ ስለሚቀል ማለት ነው። ለምሳሌ ከዚህ ውስጥ የአንድ ተማሪን ባሳያችሁ፣ ለምሳሌ ይሄ ጄሪ የሚለው አፕሊኬሽን ላይ 83.9% ነው የመጣው። አሁን 89 ከ74 በላይ ነው ያሳልፋል። ነገር ግን የማሽከርከር ስነ ባህሪ ላይ 90% ነው። እንዲሁም ህግና ስርዓትን 100% ነው የመጣው። 11ዱም ዩኒት ተሰርቷል። ቴክኒክ ግን 0 ነው አኩሬሲው። ይህ ማለት ምን ማለት ነው? እቺ ተማሪ ማለት ነው ቃሊቲ ሄዳ ዋናውን ፈተና ብትፈተን ሁሉም ባላንስድ በሆነ ወይ ነው እንጂ የሚመጣው
ሁለቱን በመስራት 100 ማምጣት አይቻልም ማለት ነው። ስለዚህ አስተማሪው ገብቶ ለምን ያልተሰራም ብሎ መጠየቅ ይችላል። ይህን 100% ሲጨርሱ ወደ ፈተና መላክ ይችላል። እንዲሁም ለምሳሌ ይሄ 100% ግን 90 ነው። አሁን ስነ ባህሪን ሲከፍተው መምህሩ ወይም ደግሞ አድሚን ትምህርት ቤቱ ከዛ ይሄ ደን ነው። ለምሳሌ አንድ አቴምፕት 7 ከ7 መጥቷል። የቱ ጋር ነው ክፍተት ያለው? ለምሳሌ መልካም አሽከርካሪ ባህሪ የሚለው ላይ ከ85.7% ነው የመጣው። ደግሜ ከፍቼ ሳያው ደግሞ ያልተሰሩ ጥያቄዎች አሉ። እዚህ ጋር ኤክስ አለ። ይሄ ኤክስ መሰራት አለበት። ደግሞ እንዲሰሩት እንዲማሩበት ሰጀስት ማድረግ ይቻላል ማለት ነው። ስለዚህ እንደዚህ እያዩ የሚሰሩበት የአድሚን ትምህርት ቤቶች ተማሪዎቻቸውን ፎሎ የሚያደርጉበት ሲስተም አለው ማለት ነው። ይሄን ይረዳቸዋል ማለት ነው። ደካማ ጎናቸው ላይ እንዲያሻሽሉ ይረዳቸዋል። ሌላው ደግሞ ኮምፒተንሲ አሹራንስ ነው። ያ ማለት ምንድነው? ትምህርት ቤቱ ምን ይረዳዋል? የኳሊቲ ኦፍ ኤጁኬሽኑ አንደኛ ይጨምረዋል። ለምን? በዚህ መልኩ ዘመናዊ በሆነ አፕሊኬሽን መማራቸው የትምህርቱን ኳሊቲ ከፍ ያደርገዋል። ሌላው ደግሞ የሚያሳልፋቸውን ተማሪዎች ኮምፒተንት የሆኑ ተወዳዳሪ የሆኑ ብቁ የሆኑ ተማሪዎችን ማፍራት ስለሚችልበት ይሄ ትልቅ ቤኔፊት ነው ማለት ነው ለትምህርት ቤቱም ለአስተማሪው። በመቀጠል የምናየው ሬቨኑ ሼሪንግ እና ሪዋርድ ሲስተሙ ነው ምን ይመስላል የሚለው ነው። እንግዲህ ጂራት አፕሊኬሽን ሁሉንም ተጠቃሚ ሊያደርግ የሚችል አፕሊኬሽን ነው። በቴሌብር አማካኝነት ነው ክፍያው አሁን እየተሰራ ያለው። ለአንድ ተጠቃሚ 200 ብር ነው ሰብስክራይብ ማድረጊያው። ከዛ ላይ ሁሉም ሰው ሬቨኑን ሼር እንዲያደርግ አፕሊኬሽን ተሰርቶለታል ማለት ነው። በጣም አፎርደብል የሆነ ክፍያ ነው። እንግዲህ እንደምታውቁት ትምህርት ቤት ለመፈተን ብትሄዱ ወረፋው አለ፣ የተለያየ ነገር አለ። ብንወድቅ ደግሞ ያኑ ለወረፋ ጠብቀንና ደክመን ሪ ኤግዛም እንግዲህ 300 ብር እንዲከፈል ይደረጋል። ተደጋግመን ደግሞ በወደቅን ቁጥር ደግሞ እንደ ተከልሰ እንድንማር ነው የሚደረገው። ኦልሞስት እስከ 10,000 20,000 ብር ድረስ ደርሷል የመንጃ ፍቃድ ትምህርት እና ያን ከፍለን እንድንፈተን ነው የሚደረገው። ስለዚህ ከዚህ ወጪ ይዳርገናል ማለት ነው። በ200 ብር ብቻ አጠቃላይ ያው ሁላ ፊቸር ይከፈትልናል። እንደዛም ሆኖ ደግሞ ራሳችንን ብቁ አድርጎን እውቀት ሰጥቶን ያው ሁላ ጠቀሜታ ካገኘን በኋላ ደግሞ ሬቨኑም እናገኝበታለን ማለት ነው። ለትምህርት ቤቱም ለአስተማሪውም ለተማሪውም ማለት ነው። ለትምህርት ቤቶች እንግዲህ እስከ 30% የሬቨኑ ሼር አላቸው። አጠቃላይ ከገቡላቸው ተማሪዎቹ 30%ቱን ሬቨኑ ተመላሽ ይደረግላቸዋል። ለአስተማሪው እንዲሁ 10% ተመላሽ ይደረግላቸዋል ማለት ነው። አጠቃላይ 40% ለትምህርት ቤትና ለአስተማሪዎች ሲሰጥ፣ እንዲሁም ደግሞ ለተማሪዎች ደግሞ ሼር ባረጉት ተማሪዎች ለሌሎች ባጋሩ ቁጥር የ10 ብር ጊፍት ነው የሚሰጣቸው። ይሄ ለአሁን የተቀመጠ ጊፍት ነው። ከፍም ሊደረግ ይችላል ወደፊት ማለት ነው። ቁጥሩ ሊለያይ ይችላል። ስለዚህ በዚህ መልኩ ግን የሬቨኑ ሼር ሲስተም አለው በቴሌብር አማካኝነት ማለት ነው። ሌላ ስለ ጂራት አፕሊኬሽን እና አፕሳይድ ቴክኖሎጂስ ጥቂት ለማለት ነው። እንግዲህ ጂራት አፕሊኬሽን ዲቨሎፕ የተደረገው አፕሳይድ ቴክኖሎጂስ በሚባል ሀገር በቀል በሆነ የቴክኖሎጂ ካምፓኒ ነው። ይህም ካምፓኒ በቴክኖሎጂካል ፓወሩ እና ደግሞ የፊውቸር ቪዥኑ ወይም ደግሞ ለወደፊት ራዩ ምንድን ነው ስንል እንግዲህ ከ15 ዓመት በላይ የዲቨሎፕመንት ኤክስፔሪንስ ልምድ ባላቸው ዲቨሎፐሮች የተዘጋጀ ሲስተም ነው። ስለዚህ ሲስተሙ አንደኛ አሁንም የተሰራበት ወይም ደግሞ የተገነባበት ሲስተም በጣም ፈጣንና ዘመናዊ የሆነ ፕሮግሬሲቭ ዌብ አፕሊኬሽን በሚባል ሲስተም ነው የተሰራው። ሪል ታይም አፕዴት አለው። አፕዴቶች ሲሰሩ ሪል ታይም ሁሉም ጋር አፕዴት መሆን ይችላል። ሌላው ስኬሌቢሊቲ ነው። አዳዲስ ፊቸሮች ኮንቲኒስሊ ይጨመራሉ። ስኬሌብል የሚሆን ሲስተም ነው። ሌላው ላይት ዌይት እና ሪስፖንሲቭ ነው። እንደነገርኳችሁ ስልካችሁ ለመጫን ሳያስፈልግ ሊንኩን ብቻ ስትጫኑ ወዲያውኑ ሲስተሙ ተከፍቶላችሁ መገልገል ትችሉበታላችሁ። ሌላ ሪስፖንሲቭ ነው። ሞባይል ላይም ታብሌት ላይ ኮምፒውተር ትላልቅ ዴስክቶፕ ኮምፒውተሮችና ላፕቶፖች ላይ መጠቀም እንድትችሉ ሆኖ የተሰራ ነው ማለት ነው። ሌላ ደግሞ እንግዲህ ይሄን ሲስተም አፕሊኬሽኑን እንግዲህ ለወደፊት አብሮ ኮላቦሬቲቭ በሆነ መልኩ ደግሞ ለማሳደግም ቪዥን አለው ማለት ነው። ስለዚህ ዋናው ነገር አፕሳይድ ቴክኖሎጂስ ይሄንን የጂራት አፕሊኬሽን ሲሰራ እንዳልነው ዋናው አላማ እውቀትን በደንብ የሰነቁ አሽከርካሪዎችን የራሳቸውን ህይወት የራሳቸውን ንብረት እንዲሁም የሌሎችንም ህይወትና ንብረት የሚጠብቁ ኃላፊነት የሚሰማቸው እውቀት በደንብ ያላቸውን አሽከርካሪዎች መፍጠር ስለሆነ ማለት ነው እና የመንገድ ስርዓታችን ጥሩ እንዲሆን በማለም ነው አፕሳይድ ቴክኖሎጂስ ይሄን የጂራት አፕሊኬሽን
የገነባው ማለት ነው። ላይሰንሱን እንዴት አድርገን ነው ሰብስክራይብ ማድረግ የምንችለው ለሚለው ደግሞ በጥቂቱ በአጭሩ በጣም ቀላል በሆነ መንገድ ነው። በቴሌብር ነው የሚከፈለው። እዛ ሆናችሁ ስትመለከቱት የዚች የቁልፍ ምልክት ታዩበታለች። ያ ማለት ላይሰንስ የለውም ማለት ነው። እንደነገርኳችሁ ቴስትስ የሚለው ላይ ገብታችሁ ራንደም ጥያቄዎችን በነፃ ማግኘት የምትችላቸው ፊቸሮች አላችሁ። ግን እዛ ላይ 0 ስኮር ነው። ስኮራችሁን ሞኒተር የምታደርጉበት አስተማሪያችሁ የሚከታተልበት መንገድ አይኖረውም በፍሪው። ነገር ግን ላይሰንስድ ከሆናችሁ ደግሞ በጣም ብዙ ፊቸሮች ይለቀቃሉ። እንደነገርኳችሁ ሮያልቲ ፍሪ ነው። ለወደፊትም ያሉ አፕዴቶችን በጠቅላላ ማግኘት ትችላላችሁ ማለት ነው። ስለዚህ እችን ቁልፍ ስትጫኑ መጀመሪያ አንሎክ ፕሪሚየም ኮንቴንት ይላል። አንሎክ አድርጉት ይላችኋል። ባይ ላይሰንስ ስትሉት ስቴፕ 1 2 3 ስቴፖች ነው የሚነግራችሁ። ስለዚህ መጀመሪያችን ብትጫኗት ምን ያደርግላችኋል? ኮፒ ያደርግላችኋል። ይህን ስልክ ቁጥር ኮፒ ቱ ክሊፕ ቦርድ እንዳለው እቺ ስልክ ላይ ቴሌብር ላይ ሄዳችሁ ፎር ኢንዲቪጁዋል ትሉና ምን ታደርጋላችሁ ማለት ነው። ለኢንዲቪጁዋል በዚህ ስልክ ቁጥር አሁን ላይ 300 ብር 200 ብር ሊሆን ይችላል፣ ሊለያይ ይችላል። ሄዳችሁ እዚህ ጋር ያለውን ቁጥር ብር ታያሉና ለምሳሌ አሁን ላይ ቀንሰን 200 ብር ላይ ነው ያለው በፕሮሞሽን ስለሆነ ማለት ነው። ለዚህም የምንቀንስበት አግባብ ካለ እዚህ ጋር ማየት ትችላላችሁ። እሱም ብር ትከፍላላችሁ ማለት ነው። ለምሳሌ አሁን 200 ብር ነው እንዳልኳችሁ ፕሮሞሽን። ስልኩን ላይ ከፍላችሁ ስትመለሱ 127 ቴሌብር ላይ የሚደርሳችሁ ሜሴጅ አለ ልክ ስትከፍሉ ማለት ነው የ200 ብሩን። ያን ሜሴጅ ኮፒ ታደርጉ ሙሉን ኮፒ ማድረግ ትችላላችሁ እና እዚህ ጋር ፔስት ስታደርጉት እኛ የምፈልገው ሪሲፕት ነምበሩን ነው። አውቶማቲካሊ ሪሲት ነምበሩን ያወጣል። ከሁሉም ቴክስት ላይ ሪሲት ነምበሩን ብቻ ያወጣና አክቲቬት ላይሰንስ ትሉት ላይሰንሱን አክቲቭ ያደርግላችኋል ማለት ነው። ስለዚህ እንደዚህ ክፍት ይሆንላችኋል። በጣም ኢዚ ነው አክቲቬሽን ሲስተሙ። ለወደፊት ደግሞ ከዚህ የበለጠ ኢዚ የምናደርግበትን መንገድ እንግዲህ እንዳልኳቸው አፕሊኬሽኑ የተሻሻለ ስለሚሄድ ኢዚ የሚሆንበት መንገድ ይመጣል ማለት ነው። በዚህ መልኩ አክቲቬት በማድረግ መጠቀም ትችላላችሁ ማለት ነው። በጣም እናመሰግናለን። ካፕሳይድ ቴክኖሎጂ ማለት ነው። ለወደፊት እንግዲህ አስተያየት ካላችሁ በሁሉም ሶሻል ሚዲያዎች ፌስቡክ፣ ኢንስታግራም፣ ቲክቶክ ሁሉም ሶሻል ሚዲያ ላይ ያለን ኢሜል አድሬስ አለን upside technologies@gmail.com። በተጨማሪ ደግሞ በስልክ ቁጥራችን 0944 22 33 44 ያው 234 እንደማለት ነው። በቃልም ለመያዝ ምቹ ስለሆነ በዚህ ስልክ ቁጥር እየደወላችሁ ማንኛውንም አስተያየት ልትሰጡን ትችላላችሁ ማለት ነው። እስካሁን ስለተከታተላችሁን በጣም ነው የማመሰግነው። ዳግሞ የነበርኩ መልካም ሁሉ እየተመኘንላችሁ ከወዲሁ እናመሰግናለን።